መከራ እስከ ዮርዳኖስ ልክ ዮርዳኖስ ሲደርስ መከራው ጸጥ ይላል፣ አንተ ግን ትሻገራለህ። ጨበጥ አድርገው መከራ አለ በል። ዮርዳኖስ እስከምትደርስ ድረስ ነው። ልክ ዮርዳኖስ ከደረስክ በኋላ በል ጸጥ ይላል በል፣ አንተ በሰላም ትሻገራለህ በል። እሺ ምን አለ ፓስተር ደርሳል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ሰሞኑን እየተናገርኩ ያለው ስለ ቅባት ነው። ቅባት አስፈላጊ ስለሆነ ለመቀባት ግን ምን ያስፈልጋል የሚል ለመቀባት መኖር ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኃይል የሚባል ጥይት ያለ አይደለም፣ ሰው የሚከለክል አይደለም፣ ጋሻ የሌላ ነው። ያ ኃይል እናንተን ይነካል። በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። የወንጌል ምስክሮቼ ምን ትሆናለህ? ጎን ያለውን ሰው አንተ ምስክር ነህ ይበሉታ። የመጣይን ዓላማ በዚህ ካወቅ ለዚህ ወንጌል ለዚህ እውነተኛ የማይሸራሸር ቃል ሁሉ ሰው ቀኝ እጁን ብድግ ያደርጋል። ጌታ ሆይ በሉት፣ እባክህ ቀባኝ በሉት። አይ ቀባኝ ብላችኋል። እስኪ ለመቀባት የሚፈልግ ሰው ተዘጋጅቶ መጣ። ቀኛችሁ ብድግ አድርጉና እንጸልይ ጥቂት ደቂቃ ለዚህ ቃል ክብር እንዲቀበል ማንነታችን ከማንነት ጋር እንዲቀላቀል ሕይወቴ ካንተ ጋር ኮኔክት እንዲያደርግ ማንነታችን ወርዶ አንተ በእኛ ላይ ከፍ እንድትል በዮሐንስ እጅ መጥተህ የተጠመቅ እውነተኛ ኢዮንክ ኢየሱስ ዛሬ በዚህ ጉባኤ ላይ በኃይል ተመላለስ። ከተማው ላይ እጅ ይታይ፣ ባለስልጣኖች ላይ እጅ ይታይ፣ መሪዎች ላይ እጅ ይታይ፣ መከላከያ ላይ እጅ ይታይ፣ ምድሪቱ ላይ እጅ ይታይ፣ ሚኒስቴሮች ላይ እጅ ይታይ፣ ያላመኑት ላይ እጅ ይታይ፣ ከተማው ላይ እጅ ይታይ። አንድም ሰው ከዚህ መካከል ሳይቀባ ይውጣ። የተኛውም እንቅፋት ከፊታቸው ይመታ። አስደናቂ የሆነ እሳት ላያቸው ላይ ይውደቅ። አናናስ ሊሃንደክ ያቦረደ ለሮሴ አስደናቂ የሆነ ብርሃን በላያቸው ላይ ይሁን። ሊቋቋማቸው የሚወጣ ይመታ። የማብራት ኃይል በጉባኤ መካከል በኃይል ይመላለስ። ቃሌን አሰማን በኢየሱስ አሜን። በደንብ ከጨበጨብክ አንድ ነገር እንደሆንላችሁ ዛሬ ይፈልጋለሁ። የሆነ ሰው የሆነ ቅባት ይንካ። ለመቀባት አንደኛ ምን ያስፈልጋል የሚለው አሁን ለቅባት ምን ያስፈልጋል? ለቅባት መኖር ያስፈልጋል ማለት ነው። ክርስትና ከሌለህ መቀባት አትችልም። ቤተ ክርስቲያን ግን መሄድ ትችላል። ለመቀባት የልብ ንጽህና ያስፈልጋል። ለመቀባት መኖር ያስፈልጋል። ይሄ ቅባት የሚባለው ነገር ለሐዋርያት ላይ ዝም ብሎ የወደቀ አይደለም። እኔና አንተ የራስን ጥያቄ ትይዘህ ሌላ የምትጸልይ ነው። ተቺዎች አለ፣ በየዘመኑ አለ። ጳውሎስ ዘመን ነበር፣ ጴጥሮስ ዘመንም ነበር፣ በእኔም ዘመን ነበር። ነገር ግን መንፈስ ቅዱስ በመጣ ሰዓት፣ መንፈስ ቅዱስ በነካቸው ሰዓት ሰዎቹ ኖርማል መሆን አልቻሉም። በኢየሱስም ዛሬ እስከ ዛሬ ዝም ብሎ ኖርማል የሚያደርግህ መንፈስ ዛሬ ተወጋ ይሁን። ገፋ አድርገው ጎን ያለው በኢየሱስ ስም በለው ገፋ ጎን ያለው እየተኛ ከሆነ ይንቀሳቀሳል። በኢየሱስ ስም ቅባቱ ይንካይ በል። ቅባት ይንካይ፣ ቅናት ይንካይ። ታብጭ ወለድ በጣም የሚገርመው አንድ ነገር ልንገርህ። ሰይጣን ስትበልጠው ይናደዳል፣ ስትደክመው ይስቃል። እስኪ የሆነ ሰው በልጠየው ከበለጥክ ትላንት ሰላም የሚል ሰው ያቆርፋል። ወደ ኋላ ከሆንክ
ትላንት የጠላኝ ሰው የወደደ ይመስላል። ለዚህ ምን ያስፈልጋል ብትለው ቅባት ያስፈልጋል። ለመቀባት ግን ዝግጁ መሆን አለበት። አንድ ሰው ምግብ ለመብላት እጅ ታጥቦ ነው የሚበላው። ሳይታጠብ ከበላ አጋጣሚ አይን ከታጠባት ሲነሳ አይን እንታጠባለን፣ እጅ እንታጠብና ቁርስ የሚባል ነገር አለ። ውሸት እውነት? ያንን ካልጎረሳ ደግሞ ሰውየው አይቆምም። ቁርስ ይበላል። ቁርስ እንደሚበላ ቃሉን አንድ ቃል ከበለ መንፈስ ቅዱስ እየነካኝ ነው ማለት ነው። የብዙ አስተማሪ አስተምሯል። ይሄንን ሳይኖሩ ሳያውቁ ኢትዮጵያውያን ብዙ ጊዜ ሳንረዳ የተረዳን የምንመስል ነው። ሳይገባን የገባን ሰዎች ነን። ሳንበልጥ የበለጠን ይመስላለን። የወንጌል እውነት የገባን ይመስላል እንጂ ሳይገባ ነው እየተንከራተተን የቆየን። ያ መንፈስ ቅዱስ ሲነካ ኢየሱስ የአንድ ሰው አይን በርቷል ማለት ነው። ዛሬ አይኔ ላይ የተቀመጠ እባብ ይመታ። ቀኝት ምድግ አድርግና አንዴ በደንብ አድርገህ ጮኸህ ድምፅ እንድትሰማ ይፈልጋለሁ። ዘመንህን የያዘ አውሬ ዘንድሮ ይመታ በለው በለው። አንድ ጊዜ እሱም በለው እንደገና ጩና በለው። አጋንንት በየቀኑ ባይጮህ ሆይ ያልክ ነው። አንተ ልክ ለዚህ ወንጌል መኖር ስትጀምር ቅድስና የሚባል ነገር ይታያል። መኖር ካልጀመርክ ነው ቅድስና የሚጠፋው። ከኖርክ ለዚህ ወንጌል መኖር ከጀመርክ ውስጤን መፈተሽ ነው የምትጀምረው። መንፈስ ቅዱስ በጣም ጨዋ ነገር ነው። ምንም ነገር እንድነካካ አይወድም። አሁን ነጭ ልብስ በጣም ኖርማሊ ነጭ ልብስ የለበሰ ሰው የሆነ ነገር ሲደፋ ጥቁርነቱ ይታያል። መንፈስ ቅዱስ ከነጭ ሹራብ ይበልጣል። ንጹህ የሆነ ማንነት ነው የሚፈልገው። ንጹህ ስትሆን 24 ሰዓት ሳይጸልይ ሻቱራ ስትለው አጋንንት መጮህ ይጀምራል። ጮይና አንዴ አሜን በለው። ይሄ ዓመት ለአንድ ሰው የመምለጫ ዓመት ይሁን። እየናቁ የመምለጫ ዓመት ይሁን። ገፋ አድርግና መንፈስ ቅዱስ እንደ ሰው አይደለም፣ አጥር የለውም። ዝም ብሎ የሚሰራ ቅን ነገር ነው። ለዚህ ቅን ነገር ደግሞ እኔ ምን መሆን አለበት? ለዓለማዊ ጉዳይ ደድ መሆን መሞት አለበት። ብዙ ነገር ይከሳል። ልክ ነው። ጎደኛ ልክ ባትደርስም ዛሬ መንፈስ ቅዱስ ካለ ማንም ሮጦ የማይደርስ ያ ቅባት ላይ ወድቃል። ለብዙዎች መፍትሄ ይሆናል። ያ መንፈስ ሐዋርያት ዛሬ የለም። የዛሬ ሐዋርያት እኔ ነው የሚል ሰው